የመንፈሳዊ መዝሙር የግጥም መልእክት በሰው ልጅ የአእምሮ ዕውቀትና ጥበብ ወይም የግጥም ችሎታ ተቀምሞ ለሕዝብ የሚቀርብ ተራ ድርሰት ሳይሆን እግዚአብሔር ለዚህ አምልኮ አገልግሎት በመረጣቸው በለያቸው ልጆቹ ከላይ የሚመጣ ትንቢት ነው፣ መገለጥ ነው፣ ራእይ ነው፣ ታሪክ ነው። በመሆኑም በመንፈሳዊ ዝማሬ ቅኔ ውስጥ ንስሐ አለ፣ የወንጌል አዋጅ አለ፣ የደህንነት ጥሪ አለ። ከዚህም የተነሳ ይህንን የዝማሬ መልእክት የተቀበልኩት በኢትዮጵያ የዘመን አቆጣጠር በ1983 ዓመተ ምህረት በሀገራችን የመንግስት ለውጥ በተደረገ ጊዜ እኔ በኬንያ ምድር ከዋና ከተማው ናይሮቢ 41 ኪሎ ሜትር ርቀት ላይ በሚገኘው ቲካ በተባለ የስደት ካምፕ ውስጥ ነበርኩ። ትዝ እንደሚለኝ ሌሊቱ ልዩ የጨረቃ ሌሊት ነበር። በወገኖቼ መካከል ሜዳ ላይ ተኝቼ ሳለሁ ይህ የዝማሬ መልእክት ወደ እኔ መጣ። ተቀበልኩት፣ ጻፍኩት። ክብር ለኢየሱስ ይሁን። ሃሌሉያ። ጉልበት ያስከበረ ዘመናት ቆጥሮ ነዋሪነቱን ብዙ አስነግሮ ገና ከረፋዱ ይተወልጋል፣ ክብሩን ላንተ ሰጥቶ ይሻገራል። ጉልበት ያስከበረ ዘመናት ቆጥሮ ነዋሪነቱን ብዙ አስነግሮ ገና ከረፋዱ ይተወልጋል፣ ክብሩን ላንተ ሰጥቶ ይሻገራል። ዘመነ ሲለዋወጥ ቀን ሲመስል ሲነጋ ሲፈራረቁ ክረምትና በጋ አንተ ግን ያው አንተ ነህ ኢየሱስ ዛሬም ንጉሥ ነህ። አንተ ግን ያው አንተ ነህ ኢየሱስ ዛሬም ንጉሥ ነህ። አንተ ግን ያው አንተ ነህ ኢየሱስ ዛሬም ንጉሥ ነህ። አንተ ግን ያው አንተ ነህ ኢየሱስ